ፋይዳ ዋና የፐብሊክ ኢንፍራስትራክቸር የሚያደርገው ዋና ጉዳይ ምንድነው? ለምሳሌ ዶክተር በለጠ 1000 ብር አለ ደሞዝ ወስደሃል። ያን 1000 ብር የት እንዳስቀመጥክ አታውቅም። ቤት ይሁን ቢሮ ይሁን ኪስ ይሁን አታውቅም። ብሩ አለ አድራሻውን ስለማታውቅ ካፍቴሪያ ሄደ ቡና ብታዝ ሂሳብ ስትባል ገንዘብ አለኝ ግን አሁን ለጊዜው አድራሻውን አላውቅም ብትል ቢሰማ ሰው አይኖርም። ገንዘብ ኦን ማድረግ ብቻ ሳይሆን የት እንዳለ ማወቅም ጭምር ኢምፖርታንት ነው። 130 ሚሊዮን እንዳለን መናገር ሳይሆን እያንዳንዱ ዜጋ የት እንዳለ ምን እንደሚሰራ በምን እንደሚተዳደር ካላወቅን ስራ የለም ስራ አለ፣ ንግድ አለ ወይ ንግድ የለም፣ ሰው ይማራል አይማርም፣ የጤና ችግር አለ የምታውቅበት ምንም መንገድ የለም። ፋይዳ አድራሻን ጨምሮ የአንድን ዜጋ ሁለንተናዊ መረጃ የሚይዝ ሲሆን ያን መረጃ ያለው ሰው ወደ ዲጂታል ፔመንት ሲስተም ቨርቹዋሊ በአካል ሳይገኝ ሊበደር፣ ገንዘብ ሊያስተላልፍ፣ ሊገዛ ይችላል። ምን ከሆነ ከታወቀ በማይታወቅ ሰው ያንን ትራንዛክሽን ማካሄድ አይቻልም። የመጀመሪያው በዲፒአይ በአንክሮ ማየት የሚገባን ጉዳይ ፋይዳ ላይ ግን አድሬስ ጨምረም ማለት ነው።